ጌታ ኢየሱስ ክርስቶስ እስከ 30 ዓመቱ ያለው ጊዜ በመጽሐፍ ቅዱስ ውስጥ ባለመጠቀሱ ይህ ጊዜ የተሸሸገ ወይም ደግሞ የተሰወረ ታሪክ በመባል ይታወቃል። ለዛሬ መጽሐፍ ቅዱስን የታሪክ ሰነዶችንና የተለያዩ መረጃዎችን በማገላበጥ የ30 ዓመቱን ጊዜ ለመፈተሽ እንሞክራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አንዲት የ15 ዓመት ብላቴና ከገብርኤል ብስራቱን የተቀበለችውና የአምላክን እንደምትወልድ የተነገራት በገሊላ አውራጃ በምትገኘው በናዝሬት ነው። ናዝሬት በወቅቱ በገሊላ አውራጃ ውስጥ የምትገኝ በጣም ትንሽ ከተማ ናት። የታሪክ ተመራማሪዎች እንደሚገልጹት 400 እስከ 600 ሕዝብ ይኖርባት የነበረች አነስተኛ መንደር ናት። ታዲያ በወቅቱ ምንም አይነት ታሪክ የሌላት ከመሆኑም በላይ በብሉይ ኪዳን ውስጥ ብዙ ታሪኮች ተጠቅሶ ከተሞችም ተጠቅሶ ናዝሬት አለመጠቀሷ ምን ያህል ትንሽና መንደር እንደሆነች የሚያመለክት ነው። ስለዚህ ናዝሬት የታወቀችው በኢየሱስ ክርስቶስ ነው። ታሪኳ ኢየሱስ ክርስቶስ ነው ማለት እንችላለን። አረጋዊ ዮሴፍና ድንግል ማርያም ለምን ናዝሬትን ለኑሮነት መረጧት? አረጋዊ ዮሴፍ በእንጨት ስራ ሙያ ይተዳደር የነበረ ባለሙያ ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል 6:3 ላይ ጸራቢ ተብሎ ተጠቅሷል። ጸራቢ የሚለው ቃል በግሪክ ቴክቶን የሚል ትርጉም አለው። ቴክቶን የእንጨት ስራ ሙያ ብቻ ሳይሆን የብረትና የግንብ ሙያዎችን የሚያጠቃልለው። በዚህ ምክንያት ዮሴፍ የግንብና የብረት እንዲሁም የእንጨት ስራዎችን ይሰራ እንደነበረ ይገመታል። አርኪኦሎጂስቶችና የታሪክ ተመራማሪዎች እንደሚገልጹት ደግሞ ከናዝሬት በ4 ኪሎ ሜትር ላይ ርቃ የምትገኘው ሴፎሬስ የተባለች የሮማውያን ከተማ አለች። በዚች ከተማ ላይ የተለያዩ የግንባታ ስራዎች ይካሄዱባት እንደነበረ ይገምታሉ። በዚህ ምክንያት ዮሴፍ እና ማርያም ናዝሬትን የመረጡት የተለያዩ የሙያ ስራዎችን እየሰሩ በቀላሉ ወደ ከተማቸው ወደ ናዝሬት ለመመለስ አመቺ በመሆኗ ናዝሬትን ሳይመርጡ እንዳልቀረ ይገመታል። አረጋዊ ዮሴፍ እና ድንግል ማርያም በናዝሬት ገሊላ ሲኖሩ መልአኩ ቅዱስ ገብርኤል ተገልጦ ኢየሱስ ክርስቶስን እንደምትወልድ በስርዓት ነግሯታል። መጽሐፍ ቅዱስ ይህንን ጊዜ በ6ኛው ወር ብሎ ነው የሚገልጸው። 6ኛው ወር የተባለው የድንግል ማርያም አክስት ኤልሳቤጥ ዮሐንስን የጸነሰችበትን ጊዜ የሚያመለክት ነው። በዚህም ምክንያት መጥምቀ መለኮት ቅዱስ ዮሐንስና ኢየሱስ ክርስቶስ ያላቸው የእድሜ ልዩነት የ6 ወር መሆኑን የሚያመለክት ነው። እንዳልኳቸው ድንግል ማርያምና አረጋዊ ቅዱስ ዮሴፍ ይኖሩ የነበሩት በናዝሬት ገሊላ ነው። ብስራቱንም የተቀበለችው በዚያው በናዝሬት ነው። ታዲያ ጌታ ኢየሱስ ክርስቶስን የወለደችው ደግሞ ከናዝሬት ከተማ በ150 ኪሎ ሜትር ርቀት ላይ በምትገኘው በቤተልሔም ነው። ቤተልሔም ምን ወሰዳቸው የሚለውን እንመልከት። በወቅቱ ዓለምን ያስተዳድሩ የነበሩት ሮማውያን በየተወሰኑ ጊዜያቶች ውስጥ የህዝብ ቆጠራ ያደርጉ ነበር። ይህም ደግሞ ሮማውያን ከፍተኛ የሆነ ህዝብና ሀገርን ያስተዳድሩ የነበረ ስለነበር ከፍተኛ ገንዘብ ያስፈልጋቸዋል። በዚህም ምክንያት ህዝብ በመቁጠር የግብር ሁኔታዎችን ለማመቻቸት እንደዚሁም ደግሞ የህዝብን ፕሮፐርቲ ታክስ ለመጣል በሚል የህዝብ ንብረትንም ይቆጥሩ ነበረ። ከዚህ በተጨማሪም ደግሞ የሮም ዜግነት ያላቸውንም ሰዎች ለውትድርና ለመመልመል ህዝብ ቆጠራ ያካሄዱ ነበረ። በዚህም ምክንያት በወቅቱ ዓለምን ያስተዳድሩ የነበረው የሮማውያን የህዝብ ቆጠራ እንዲደረግ አዋጅ አውጀው ነበረ። በመጽሐፍ ቅዱስ ውስጥም ያ ታሪክ ተጠቅሷል። የሚቆጠሩት ህዝቦች በሚኖሩበት አካባቢ ሳይሆን በትውልድ ቀያቸው ወይም ደግሞ በየወገኖቻቸው ሄደው ነበረ እንዲቆጠሩ የተወሰነው። ድንግል ማርያም እና ዮሴፍ ደግሞ ከይሁዳ ነገድ የተገኙ በመሆናቸው ወደ ዘሮቻቸው ወይም ደግሞ ወደ ነገዶቻቸው ወደ ታች ወደ ደቡባዊው የእስራኤል ክፍል መሄድ ነበረባቸው። በዚህ ምክንያት ድንግል ማርያም እና ዮሴፍ ድንግል ማርያም ነፍሰ ጡር ሆና ወደ 150 ኪሎ ሜትር በእግር ተጉዞ ነው ወደ ቤተልሔም የደረሱት። ይህም በአህያ ጉዞ ቢሰላ እንኳን ወደ 3 ቀንና 4 ቀን የሚፈጅ የእግር ጉዞ ነበረው። እናም ድንግል ማርያም ቤተልሔም ስትደርስ ነፍሰ ጡር ሆና ነበረ። እናም ነፍሰ ጡርነቷ ወይም ደግሞ በወቅቱ ጽንሱ መድረሱ ዘመዶቻቸው ጋራ ለመድረሱ እንኳን አላስቻላቸውም። በፍጥነት የመውለጃዋ ጊዜ በመድረሱ በእንግዳ ቤት ብሎም እንግዳ ቤትን በመታጣቱ በበረት ውስጥ ጌታ ኢየሱስ ክርስቶስ ለመውለድ ተገዳ ነበረ። ድንግል ማርያም እና ዮሴፍ በቤተልሔም ምን ያህል ጊዜ ቆዩ የሚለውን እንመልከት። በቀጥታ በመጽሐፍ ቅዱስ ውስጥ ድንግል ማርያም፣ ዮሴፍ እና ሕፃኑ ኢየሱስ ክርስቶስ ይህን ያህል ጊዜ በቤተልሔም ቆይቷል የሚል መረጃ ባናገኝም በመጽሐፍ ቅዱስ ውስጥ ካሉ አንዳንድ ጥቅሶችና መረጃዎች በመነሳት ጊዜው መገመት እንችላለን። ኢየሱስ ክርስቶስ በ8ኛው ቀን እንደተገረዘ በመጽሐፍ ቅዱስ ውስጥ ተገልጿል። ከዚህ በተጨማሪም ደግሞ በ40ኛው ቀን ደግሞ መስዋዕትን ለመሰዋት ወደ ቤተ መቅደስ እንደሄዱ መረጃዎችን እናገኛለን። ከዚህ በተጨማሪ ሰብአ ሰገል ከሩቅ ምስራቅ ሲመጡ ሕፃኑንና እናቱን በቤተልሔም በግርግም ውስጥ ሳይሆን ያገኙት በቤት ውስጥ ነው። ስለዚህ ወደ እንግዳ ማረፊያቸው እንደገቡ መረጃ ማግኘት እንችላለን። ከዚህ በተጨማሪ ደግሞ ሰብአ ሰገል ጌታ ኢየሱስ ክርስቶስ ወዴት እንደተወለደ ለሄሮድስ መናገር ትተው በሌላ አቅጣጫ በሄዱ ጊዜ ሄሮድስ እንደተሸወደ ሲገባው
በቤተልሔም የሚገኘው ከ2 ዓመት በታች የሆኑ ሕፃናትን እንዳስጨፈጨፈ በመጽሐፍ ቅዱስ ውስጥ ተገልጸዋል። ይህም የሚያሳየው ወቅቱ ጌታ ኢየሱስ ክርስቶስ 2 ዓመት በአካባቢው ላይ እንደቆየ ፍንጭ የሚሰጥ ነው። ከዚህ በኋላ የሆነው ድንግል ማርያም፣ ዮሴፍ እና ሰሎሜ ወደ ግብፅ መሰደድ ነው። በቤተክርስቲያን ታሪክና ትውፊት መሰረት ቅዱሱ ቤተሰብ ማለትም ጌታችን ኢየሱስ ክርስቶስ፣ ድንግል ማርያም፣ አረጋዊ ዮሴፍ እና ሰሎሜ በግብፅ የቆዩበት ጊዜ 3 ዓመት ከ6 ወር እንደሆነ ይነገራል። በዚህም ጊዜ በግብፅ በተለያዩ አካባቢዎች ላይ ተዘዋውረው ኖረዋል። በመልአኩ መሪነት ከኢየሩሳሌም እንዲወጡ የተደረገው ንጉሱ እስኪሞት ጠብቀው ነበረ። በዚህ ምክንያት የታሪክ ተመራማሪዎች ቅዱሱ ቤተሰብ በግብፅ የቆዩት ለ4 ዓመት ገደማ እንደሆነ መረጃዎችን ያመላክታሉ። ምክንያቱም ሄሮድስ የሞተው ጌታ ኢየሱስ ክርስቶስ ከግብፅ ከወጣ ከ4 ዓመት በኋላ እንደሆነ በመጠቆም ታዲያ ቅዱሱ ቤተሰብ የስደት ዘመናቸውን ጨርሰው ወደ ኢየሩሳሌም ሲመለሱ በቀጥታ ያመሩት ወደ ቤተልሔም ሳይሆን ቀድሞውኑ ይኖሩበት ወደ ነበረው ወደ ገሊላ አውራጃ ወደ ናዝሬት ከተማ ነው። ስራው በወቅቱ ከባባድ ጉልበቶችን የሚጠይቅ ነበረ። ምክንያቱም ማሽኖች ስላልነበሩ የመፍለጥ የመቁረጥ እንደዚሁም ደግሞ ወደ ተለያዩ አካባቢዎች የማጓጓዝ ነገርን ስለሚጠይቅ በጣም አድካሚና አሰልቺ ሊሆን እንደሚችል ይገመታል። ጌታችን ኢየሱስ ክርስቶስ ብዙውን ጊዜ የአረማዊ ቋንቋን ይናገር ነበረ። በትምህርትና በምኩራብ ደግሞ የዕብራይስጥ ቋንቋ እንደዚሁም በምዕራባውያን ተጽዕኖና በሮማውያን አገዛዝ የንግድና የስራ ሁኔታ ደግሞ የግሪክ ቋንቋን ይሞክር እንደነበረ ይገመታል። ታዲያ ጌታ ኢየሱስ ክርስቶስ በእንደዚህ አይነት የኑሮ መስመር ውስጥ በማለፍ ነበረ ለታላቁ ዓላማ ይዘጋጅ የነበረው። የጌታ ኢየሱስ ክርስቶስን ረጅሙን የተደበቀውን ታሪክ ከመጽሐፍ ቅዱስና ከታሪክ አንጻር ሊሆን ይችላል የሚለውን ታሪክ ተመልክተናል። በሌሎች መጽሐፍ ቅዱሳዊ ሃይማኖታዊ ታሪኮች እንድንገናኝ ይህንን ቻናል ሰብስክራይብ አድርጉት። ለሌሎች እንዲደርስ ደግሞ ላይክ፣ ሼር ማድረጋችሁን እንዳትረሱ።